ብሬ ኢትዮጵያ ንግድ ባንክ ቡድን አምና በሜዳችን ሻምፒዮና ሆንን። ዘንድሮ ግን በመጀመሪያው ዙር ከውድድሩ ወጣን። 2 ጨዋታ አድርገን አንዱን ተሸነፍን፣ አንዱን አቻ ወጣን። ምን ነበረ እንደ ቡድኑ የበላይ አሰልጣኝ እንደመሆነ ምን ነበረ ችግራችን? ምክንያቱም አብዛኞቹ አሁን ሴንትራል ሚድፊልደርም ግራና ቀኝ ፉልባክም መካከል ላይም አጥቂዎቹም የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው እና ምን ነበር ድክመታችን፣ ምን ነበር ስህተታችን የሚለው ምክንያት አምና ያጋጥማል። እግር ኳስ ላይ ያለ ነገር ነው። የመጀመሪያ የኢትዮጵያ ንግድ ባንክ ቡድን አይደለም። ነገር ግን ለቀጣዩ መማሪያ ይሆናል፣ ለሌላ ክለቦችም ያስተምራል በሚል ስህተታችን ምን ነበረ? አንደኛው ጥያቄ እሱ ነው። ሁለተኛውና ሌላው 3 ተጫዋቾች ፕሮፌሽናል ተጫዋቾችን ከናይጄሪያ መጥተው ነበረ። ለውጣቸው እንዴት ነው? ሲመጡ ብዙ ነገር ተብሎላቸው ነበረ። አንዷ ግብ ጠባቂ ነች መሰለኝ። ግብ ጠባቂ አሁን በግብ ጠባቂ ደረጃ ራሱ ታሪክ አለች። ከዛ ደግሞ ብርቱካን ነች፣ አበባ አለች። ናይጄሪያዋ ግብ ጠባቂ አውት ኦፍ ቤንች ነበረች። በህመም ነው በችግር ነው ወይስ በምን ምክንያት ነው? ምክንያቱም ፕሮፌሽናል ሆና ስትመጣ መቼስ ልትሰለፍ ነው። በዚህ ውድድር ላይ ቤንች ለመሆን አጠራትም ብዬ አስባለሁ። የልጆችን አቋም አንተ አይተህ ፈቅደ ነው ወይ የመጡት የሚሉትን ጥያቄዎች ብትመልስልኝ። ከልብ አመሰግናለሁ። እውነት አማኒ በጣም ደስ ብሎኝ እንቅልፍ እንኳን ሞካክሮ ነበርና ጭራሽ አሁን ሌሊቱን ራሱ አልተኛም። እንዲህ አይነት ሀሳቦችን እፈልግ ነበረ። አምና ዋንጫ ስንበላ ማይክ በየደጃችን ነበረ፣ ሚዲያዎች እንደ ጉድ ይጎርፉ ነበረ። ብቻ በሄድንባቸው ቦታዎች እንደ ጉድ ነበረ በጣም። በዚህ አጋጣሚ ያ የነበረውን ጊዜ በማየቴ ጊዜ ደግ ሆኖ ደስ ብሎኛል። አሁን ላይ ግን 1-2 ሚዲያዎች ላይ ናቸውና እነሱም ጥሩ አመለካከት ስላላቸው ነውና ሌሎቹ ግን ያው የሉም እስከጨራሹ። እንግሊዝን ስንወስዳት አንተ ያነሳውን ሐሳብ ነው የሚያነሱት። ምክንያቱም መማሪያ ስለማው ኃላፊነት ወስዳለሁ የሚል አሰልጣኝ እንደውም ውድቀታቸው ላይ ነው በጣም የሚሰሩት። በጣም ውድቀታቸው ላይ ነው በጣም የሚያነበንቡት፣ የሚናገሩት ክፍተት አሰልጣኝን ተጫዋችን እንደሚሳኤል ቦምብ ያወርዱብሃል። በደንብ አድርገህ እንድታስብበት ምናምን ያደርጉሃል። እኛ ጋር ግን ውጤት ስትመጣ ባለድሉ እኔ ነኝ ብሎ ከኃላፊ ጀምሮ ከተወሰነ ሰው ጀምሮ ከሚዲያ ጀምሮ ርብርቦች ከጓደኛ ጀምሮ ከምን ጀምሮ ምናምን ያሳዝናል። አሁን የምታያቸው ሰዎች ይህንን ሐሳብ ለማንሳት ፍላጎት የላቸው። ላለፈው 4 ዓመት ሲያነሱ ነበርና ብቻ የኢትዮጵያ ብሔራዊ ቡድን ከመስደብ ይልቅ የኢትዮጵያ አትሌቲክስን ከመስደብ ይልቅ ችግሩን ፈትፈተ ለህዝቡ መንገድ ምናልባት እኔ ሌለኝ ነገር አንድ ነገር አለ ብዬ አስባለሁ። አንዱ ሰውን መሳደብ፣ እሱ ደግሞ አንዱ በጣም ዕውቀት የሌለው ሰው ብዬ ነው በደንብ የማስበውና የተለያዩ ነገሮችን ዝም ከፈት ስታረስ ስልክ ሰው ዝም ብሎ በቃ የመሰለውን ያወራል። ልክ እንዳንተ እንደዚህ አይነት ተንትኖ ቢያወራ ደስ ይላል። በእርግጥ እኔ የሚሸማቀቅ ሰው አይደለሁኝም፣ ግን መልስ ለጠየቁኝ ሰው ደፍሬ የምናገር ሰው ነኝ፣ ልምድም ያለው ሰው ነኝ። አንዳንዴ የኢትዮጵያ ንግድ ባንክ ለምሳሌ የመጀመሪያ ጊዜ በኬንያ ውጤታማ ሲሆን ኬንያ ላይ የነበሩ ጋዜጣውን ኬንያ ላይ የነበሩ ሚዲያ ይኸው ታሪኳም አለች ኢትዮጵያ ነች ያደገችው ወይስ ደግሞ ንግድ ባንክ ነው ያደገ እያሉ የዲኤስቲቪ ጋዜጠኞች ለምሳሌ ሮሪ ለዋንጫ የቀረባችሁ ጊዜ እንጂ ዋንጫ አልወሰዳችሁም። ኬንያ ላይ አልወሰድንም። ለዋንጫ የቀረበበት ፋይናል የደረስንበት ቲሙ በተለያየ ሴራዎች በተለያየ ችግሮች ነው ያን ጊዜ ዋንጫ ያጣው። ግን የሜዳ ላይ ዋንጫ አልጣም። እጅግ በጣም ድንቅ ብቃቱን አሳይቶ ማንም ሰው ሊያነሳው ይችላል። ግን ማንን ያበረታታም? ያንን አያነሳልህም። ያቺ 94ኛ ሊግ ምናልባት ታሪኳ ተቀይራ ገብታ ዲፌንሷ ፔናልቲ ተሰጥቶ ከሄደብ በኋላ አንተን እንደ ድክመት ያነሱብሃል። ግን በዚህ ደረጃ ቲሙ ውጤታማ የሆነ ማን ነው በተከታታይ አለ? የለም። ለመወቀስ እንዲሁ እንኳን ለመነጋገር አለ? የለም።
የምታነሳው ታሪክ አለ የለም። ሌላው ደግሞ ታንዛኒያ ላይም በደንብ ተዘጋጅተን 3ኛ ነው የወጣነው። ግን እስኪ በተከታታይ 3ኛ አይደለም የሚሳተፍ ክለብ አለ እናንሳው። ለምሳሌ ቪጋ ኩዊንስ በሁለተኛ ጊዜ ታንዛኒያ ላይ አገሩ ወክሎ ማምጣት አልቻለም። ሀቁን እናውራ። ከዛ ቀጥሎ ደግሞ ኡጋንዳ ላይ እኮ ሲምባ በአገሩ በልቶ እንደገና ኡጋንዳ ላይ ጂቲኬ ኩዊንስ ነው የመጣው፣ አልቻለም። ግን ኢትዮጵያ ንግድ ባንክ ባለው ነገር እየተፍጨረጨረ ነው። በዚህ 4 ዓመት በተለያየ በወንዶች እግር ኳስም ሆነ በብሔራዊ ቡድን በደረጃ እያንዳንዱ ተቀጥቅጦ ሲወጣ ማንም ሰው አይናገሩም። ነገር ግን ኢትዮጵያ ንግድ ባንክ ላይ ጅራፉን ማንሳት ይፈልጋል። ከዛ ቀጥሎ ኡጋንዳ ላይ በጣም በብዙ ድንቅ ብቃታቸውን ልጆች ያሳይቶ ውጤታማ ሆነን ሁለተኛ ነው የወጣ ነው። በፔናልቲ በቃ አለቀ። ምንም እንግዲህ 4-5 ነው ፔናልቲ። በአመቱ ኮከብ የሆነቻ ነች የሳተችው። ልጅቷን ከማቀፍና ነገ ፕሮፌሽናል ነገ ዩሮፕ ትጫወታለች ከማለት ውጭ አይቻልም። ግን በዛ ደግሞ እኛን አሸነፈ ቡድን ደግሞ ኢትዮጵያ ላይ አልመጣም። ኢትዮጵያ ላይ እኛ ነን የመጣው። በተከታታይ ያንን ፐርፎርማንስ ጠጋግነን አስተካክለን የትውልድ ጋፕ ይኖረዋል ያንን አድርገን መጣ። እንግዲህ ዋንጫውን እዚህ ጋር በላን። አሁን ላይ ደግሞ ምንም ጥያቄ የሌለው ማረጋሽ ካልሳኮ አንድ ልጅ ነች እንዴ እና ሎዛ በራ ቀላል ልጆች አይደሉም። እንጂቦኝ እንዲሁም ደግሞ ሰነይት ቦጋለ አንድ ልጅ እኮ አይደለችም፣ ስለ እውነት ከሆነ ማለት ነው። ስለዚህ እነዚህ ልጆችም የብሔራዊ ቡድን ተጫዋቾች ቢሆኑ ኢትዮጵያ ንግድ ባንክን ለምሳሌ ከሀገር ውስጥ 6 ልጆችን ቀላቅሏል። ከውጪ ደግሞ 3 ተጫዋቾችን ቀላቅሏል። ስለዚህ የትውልድ ጋፕ ስላለ በትውልድ ጋፕ መካከል ሊገጥም የሚችል ሪያል ማድሪድ ላይ ያጋጥማል። እንደገና ደግሞ ቼልሲ ማየት ይቻላል። ለምሳሌ የዓለም ክለቦች ሻምፒዮን ላይ ቁርጠኛ ስለነበረ የዓለም ዋንጫ በልቷል። አሁን ላይ ቼልሲ ላይ ግን አይታይም። ዞሮ በእግር ኳስ ቋንቋ እግር ኳሳዊ ነገር ሊገጥመን የሚችል ስለሆነ እግር ኳስ ደግሞ የመላእክት ስብስብ አይደለም። እግር ኳስ ደግሞ የሰው ስብስብ ስለሆነ ሰዎች ደግሞ በስተት የተሟሉ ናቸው። የመጀመሪያ ጨዋታ በርካታ ችግሮች ነበሩ። ጎልም ተሽሮብናል፣ ከአንግልም ከምንም። ስለዚህ ያን ጨዋታ ተሸነፍን። ፎርማሊቲው ደግሞ ትክክል አልነበረም። የዳኛ በደሎች ነበሩ። እሱም ማንሳት አንፈልግም ወደ ራሳችን። ስለዚህ ዞሮ የቅንጅት ችግሮች ነበሩ። በአጠቃላይ ደግሞ ብዙ ሰው አልጠየቀ። እኔ ግን ለአንተ መመለስ የምፈልገው 3 ናይጄሪያዎች መጥተዋል። የመጀመሪያው እኔ ያየሁት አንደር 20 ላይ አንደር 70 ላይ በተለይ ቦላጂ የምትባለው ተጫዋች ባለፈው የናይጄሪያ በዲቪዥን ነው። ለምሳሌ ሰሜን እንደገና ደቡብ እንደሚባል በሁለት ተከፍሎ በአንዱ ደግሞ ኮከብ ጎል አግቢ የነበረች። ስለዚህም ፕሮፋይል በሚገባ አይቼዋለሁ። ሳይ ደግሞ እኔ ነኝ ቀጥታ ለክለቡ የሰጠሁት። ምክንያቱም አሁን ውጤት ሳይኖር ሲቀር አከሌ ነው ካልኩኝ ክለቡ ሊታዝበኝ ስለሚችል እኔ ነኝ ማለት ነው። ጎል ኪፐሯ የጋናን ጎል ኪፐር በተለይ አፍኮ ላይ በደንብ አድርገን አይተናል። እሷ ነበር የመጀመሪያ ምርጫችን። እሷ ደግሞ ገንዘቡ ስላነሰባት ቀረች። እቺ ሁለተኛ ምርጫችን ነበረች እና እቺኛውም ደግሞ አንደር 20 እና አንደር 17 የዓለም ዋንጫ ምናልባት ታስታውስ እንደሆነ እንዳልክ በያዘበት ጊዜ 1-0 በቢቂላ አሸንፈው ናይጄሪያ ላይ 0-0 ተለያይተን ዓለም ዋንጫ የገቡበት ጊዜ ላይ ነበረች እንጂ ልጅ እዚሁ አዲስ አበባ በቢቂላ አይተናታል። ሌላው በዋና ናሽናል ቲም ከ3 ዓመት በፊት ነበረች ሰንደይ የምትባላ ተጫዋች ማለት ነው። ግን የገጠመን ነገር ትክክለኛው ነገር ምንድነው? ሰው እንዲያቅ ዝም ብሎ የመሰለውን ነገር ከማውራት ወላጅ አባቷ ካረፈ በኋላ ፕሮፋይሏ ከ6 ወር በፊት የነበረው ነው እንጂ 6 ወር ስራ ላይ እንዳልነበረች በሚገባ ነግራናለች። 10 ኪሎ በላይ እንደጨመረችና እኛም ፊልሙ ላይ ያየናት በአካል ሳይሆን ፊልሙ ላይ እና ኤጀንቱን አንድ አይነት እንዳልሆነ እቺኛውም ደግሞ በረኛዋ የወላጅ እናቷን ካጣች በኋላ እቺ አባቷን እናቷን የአፍሪካ ውስጥ ፕሮፌሽናልነት እንደማይጠበቅ በዚህ ነገር ማየት ይቻላል። እና ይሄ ችግሮች እንደነበሩ ዲፌንሷ ኦልሬዲ በጣም አቅም ያላት እዛም ገብታ የተጫወተች እናትና አሁንም ትመጥናለች። እና በዚህ የተነሳ ልጆቹ ፊዚካል ፊትነሳቸውም በሚገባ ስላላዘጋጁ ከቲሙ ጋር ሊቀናጁልን አልቻሉም። እኛም ደግሞ በተወሰነ መልክ የነሱ የሚፈልጉት ፍላጎት እነዚህ የአየር ኳሶች ምናምን ስለነበረ ያንን ነገር ደግሞ በተወሰነ መልክ ለማራመድ ስንሞክር የራሳችንን ነገር አተናል። ስለዚህ ያንን ማጣታችን ውጤት ላይ ክፍተት ፈጥሯል። አዎ ከዛ ልጆቹን ማስፈረማችን ትክክል ሆኖ ሳለ ነገር ግን ደግሞ በውድድራቸው ከረንት 2-3-4 ጨዋታዎች በአካል ሄዶ መልማይ ግሩፕ እንደሌላው ማድረግ ብንችል የተሻለ ነው ብዬ ነው የማስበውና በእነሱ ውጤታማ አልሆንም። አዎ ኃላፊነቱን ግን በዚህ ደረጃ መውሰድ እንችላለን። አጠቃላይ የኬንያ ቆይታና እንደገና ደግሞ በምስራቅ አፍሪካ ቆይታችን ይሄ ነበረ። ንግድ ባንክ አሁን ነው ገና እንደገና ያ የሰራው ትውልድ ኦልሬዲ እየተገነባ እየሄደ ነው።
ለምሳሌ ማለት ይቻላል ኬንያ ላይ የዛሬ 5 ዓመት ከነበሩት ታሪኳንም ጨምሮ 5 ተጫዋቾች ብቻ ነው ያሉት፣ 20 ተጫዋቾች የለም። ምን ያህል ትውልድ እየተቀያየረ በጣም በከፍተኛ ሁኔታ ደግሞ አዳዲስ ተጫዋች ያመጣንበት ዋንጫ ከ5 ፕሮፌሽናል ተጫዋቾች የሚሄዱም ስላሉ አሁን ወደ 9 ተጫዋቾች። ስለዚህ ቤዝ ተጫዋቾቻችንን በተወሰነ መልክ አጥተናል እና እነዛ በፊት የነበሩ ልጆች ወደ ተሻለም ሄዷል፣ ፐርፎርማንሳቸው የወረደውም ደግሞ ተቀንሷልና በዚህ መሰረት ነው እንግዲህ የኬንያ ቆይታችንን ያሳለፍነው።